አባብዬ አቤት ልጄ። ሀብቱ ወደ እኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር፣ ግን እስካሁን አልሰራም። እንዴት ብትንቀኝ ነው አንተ? እኔ አባብዬ ያዘዝኩህን አድርገህ እንዴት ነው የማይሰራው? ይኸው ምንም ወደ እኔ የመጣ ገንዘብ የለም። እርግጠኛ ነህ እንዳልኩህ አድርገሃል? አዎ ዶሮ እመጣለሁ። ሌላ ምን አሉኝ? እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ ብለውኛል። እንግዲህ ምን ማለት ነው ብለውኛል? እየሸጡልኝ ናቸው የነገሩኝ። እኔ ያላየሁት። ምንድን ነው የምታወራው? ሰጥለው እያየህ አልነበረም እንዴ? እሱማ ግን በህይወት ያለ ዶሮ ስላላገኘሁ ሸዋርማ ነው በሩ ላይ ጣልኩት። ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው? የጥቁር ዶሮ ነው ብዬ ስጠይቃቸው ላ ብለውኝ ነበር። አዎ ማለት መሰለኝ። ምን ይባላል አሁን? ወደ ቤት እንመለስ ነው አይደል? እንደዚህ አይነት ሰው መልከብኝ አሩስቶ ይሻል ነበር እንዴ? በጌታ ስም ውጣልኝ። እሺ በህግ አምላክ እንዴ አባብዬ። እሺ ኤልፎራ ነው ያበሻ ዶሮ ነው? ሰላም ነው። እንደማይተዋወቅ ሰው ልንተላለፍ አብሮ እንዳልተማረ አብሮ እንዳላደገ ያው ትልቅ ሰው ሲኮን ብዙ ሀሳብ አለ። ለዛ ነው እንጂ ረጅም ጊዜ ከተገናኘን ምን ላይ ናችሁ? ምን እኔ ኤሌክትሪሻን እንኩላችሁ ኤሌክትሪሻን ሪስክ ነው። ምንድነው ሪስክ? ምን የወፍ ህይወት የጦጣ ህይወት ወጥቶ መቅረት አለ፣ ኮንታክት ይኖራል፣ መፈንዳት አለ። ከባድ ነው። ምንድነው የሚወራው ነው መስሎ ነው። ይሄ ለአንድ ነገር ጣጣ አድርጌ እኮ 50 ሺህ ነው። አንድ ነገር ሰርቼ ኤሌክትሪክ አገናኝቼ እኮ 100 ሺህ ነው። ምን ማምራቀጥ ነው? ማምራቀጥ የሀብታም ሀብታም እጁ ጋር እኮ ነው የምሰራው። አዎ ሊመስለው እኮ ነው። ምን ጀመርሽ? እኮ እኔ እዚህ ትልቅ ሆስፒታል ነርሲንግ ገባሁ እኮ በተማርኩበት። ነርሲንግ ለዶክተር ማሽቃበል መርፌ ማቀበል አጋፋሪ አሸብሻቢ ነሽ ለዶክተር። እኔ የምለው ሳትዋሺ ነው የምትነግሪኝ። እንግዲህ ከተማው ላይ ከክፍለ ሀገር መጥቶ የሚታከም አለ። የከተማው ነዋሪም እንዳለ እናንተ ጋር የሚታከም እና ሙሉ ህዝቡን አንተ ጋር ነው። ሳትዋሺ በትንሹ ከግማሽ ሚሊዮን በላይ የሚሆን ህዝብ ፍንከት አላየሽም? ታጣይ እሱ የሚወራው ነው። ትንሽ የልጅ ህጻን ልጅ አባብዬ፣ በዛ ላይ አዳርም ኦቨርታይም ምናምን አለ። 250 ሺህ በወር በነርሲንግ ምን ይቻላል? በእውነት ምን ሻንተስ ምን ጀመረ? እኔማ አላረደ ባላምስኮ ኮቦት ታች ቅያሱ ጋር ያለው እዛ ፓርኪንግ ሆኛለሁ። እንደዚህ የሚባል እንደውንም እንደዚህ አይነት ነገር ምንድነው? ወይ ልክ ነው። ይኸውላችሁ የሚወራው ነው። አልፈርድም። እናንተ ከምትሰሙት ነው ጀጅ የምታረጉት፣ ግን እንደዛ አይደለም። ባላምስኮ ኮቦት በልተህ ታድራለህ። ልክ ነሽ። አልፈርድምሽም። ከምትሰሚው አንፃር ነው። ይኸውልሽ ሳልዋሻችሁ ነገራችሁ። እሺ ከወር ምናምን በኋላ እናንተን ሀበሻ ማግኘቴ ነው። ውሎ ከፈረንጅ ጋር ፈረንጅ ባይኖር የሆነ ለስብሰባ የመጣ የሆነ ጥቁር አይጠፋም። እና ምን መሰለሽ አንድ መኪና ይወጣል አይደለ? $300 የሆነ መኪና ይወጣል፣ $400 የሆነ መኪና ይወጣል፣ $500 በዶላር ነው። በቃ እንደውም አሁን ባንክ ደውለውልኝ ምን ነው ጠፋ፣ ምን ዛሬ ጥሩ ነው ለምን አመነዝር ጠፋብኝ። እንደዛ ጤና ይስጥልኝ። ዳንኤል ተሾመ እባላለሁ። በአዲስ አበባ ከተማ መስተዳደር የፍጥነት አምባሳደር ነኝ። እሺ አቶ ዳንኤል፣ ስለ ድርጅቱ ድርጅታችን በጣም ቆንጆ አቋም ላይ ነው ያለው አሁን ላይ። እሱ ሳይሆን ምን ያክል 90 ሺህ የሚሆን ሰራተኞችን ወደፊት የመቅጠር ሀሳብ አለን። በጣም ቆንጆ አቋም ላይ ነው ያለው። ይቅርታ አንዴ ብታዳምጠኝ ጥያቄ ነውና፣ ምንድነው ስለ ድርጅቱ ነው መጠየቅ የፈለከው? ስለ ድርጅቱ ነው። ስለ ድርጅቱ ጠይቀኸኝ እኔ እንደመልስልህ ነው የፈለከው። ይቅርታ አቶ ዳንኤል፣ እሺ ይረጋጋል። አምባቸው ግርማቸው ደመላሽ እባላለሁ። በአዲስ አበባ ከተማ መስተዳደር የንዴት አምባሳደር። እሺ አቶ አምባቸው፣ በመጀመሪያ ለቃለ መጠየቁ ፈጣን በልልኝ ጊዜ ስለሌለኝ ወደ ጥያቄ። እሺ አንዳንድ ሰራተኞች በእሱ ድርጅት ውስጥ ቅሬታ ያቀርባሉና። የምን ቅሬታ? እንደተባለው ከሆነ የደሞዝ ማነስ። የምን አባታቸው ደሞዝ ነው የሚያንሳቸው? የምን አባታቸው ደሞዝ? ለእኔ ስንት እንደሚከፈል ታውቃለህ? ለእነሱ ስንት እንደሚከፈል ያውቃሉ ወይ? ስለማያውቁ ነው እንዲያውቁ አደርጋችኋለሁ። እኔ ደግሞ ማለት ነው እኔ በአንድ ወር ውስጥ 1.2 ሚሊዮን ብቻ ነው የሚከፈለኝ። 4 ቤተሰብ እያስተዳደርኩ 2500 ብር አንሷቸው ነው። ምንድን ነው ልፋጫም? ጤና ይስጥልኝ። ሻምበል ፈለቀ መንግስቴ ይባላል። ሻምበል አይደሉም? ስሙትንማ። ጤና ይስጥልኝ። ፈለቀ መንግስቴ ይባላል። ሰርጸ ነው ስሙት። ሰርጸ ነው። ጤና ይስጥልኝ። ሰርጸ ሰራጽ ይባላል። በአዲስ አበባ ከተማ መስተዳደር የመርሳት አምባሳደር ነኝ። እሺ አቶ ሰርጸ፣ እንግዲህ በስራዎት እጅግ የተከበሩ ትልቅ አምባሳደር ኖት። ከዚህ በፊት እዚህ ጋር ባደረግነው ቃለ መጠይቅ ለተቸገሩ ወገኖች በጣም ብዙ ቤቶችን እናሰራለን ብለው ነበርና እስካሁን እነዚያ የተቸገሩ ሰዎች ጎዳና ላይ ወጥተው እየጠበቁት ነው። እሱ ጉዳይ ምን ደረሰ? ከዚህ በፊት ጠይቀኝ። አዎ እኔ እንጃ ትዝ አይለኝም። ወደ መጣበት ምድር እስክመለስባት በክብር ሰውን ከማስደሰት በቀር አይወጣኝም ክፉ። አንተ ምን ሆነህ እንደ የነጋበት ጅብ መስለህ?
ስማ እንዴ ምን ሆነ ነው? ስማ ዶዶ ነኝ እኮ ሁሌ እኔ እናንተ በሽክ በርቃችን ነው እንዴ? ኧረ እንደማይተዋወቅ ሰው ባህሪ መለወጥ የጀመረው ምን ሆነ ነው? ሊወጣው ገቦ ስድብ ነው ንዝንዝ ነው። ከዛ ትዳር በኋላ ነው ያልቻልኩ ያ ብያለሁ። አታግባኝ ያልኩ ነበር። ወደ ስራ ምንድነው እየሰራችሁ ያላችሁ? ለስራ እንደ መጣችሁ ከርፉዛ ምን እየሰራ ነው አንተ? ማንም ወደኝም ተናግሬያለሁ። እንወዳለን ወንድሞች ነን እኛ። ልጁ ምን ሆኖ ነው? በቃ ካገባ አግብቶ ነው ማለት ትዳር ነው። ወንድሜ ነው የሰደብኩት ራሴን እንጂ የሰደብኩት አይደለም። አታግብታ ቤት ከማን ጋር ይመሰርታል? ቀቡ እንዳለ ሀባባቡ ነው የሚመስሉት። ተኛሉ ከማን ጋር ቤት ይመሰርታል? አላገቡም ግን ደስተኛ ነው። አንተ አታቆም ወንድሜ ማለት ያለው እሱ ያውቀዋል፣ እኔ አውቀዋለሁ። አታቆም ኧረ እባክህ ሰማኔ እንደዚህ ለምን ትሆናለህ እንዴ? እንወዳለን እኛ ወንድሞች አሉ። ምንድነው የተፈጠረው? ምን ሰሞኑን ያልቻልኩም የፔሪዶ ላይ ነሽ መሰለኝ እንዴ ነጫነጫታል። ይኸውልህ ጭስ ምን እኔ ጓደኛ አይደሉ? ምንድን እኔ ህመም ይገባኛል፣ ግን ያልሆነ ምክንያት አሁን ምን ባለቤቴ ልጅ ነች ለማለት ነው? የ15 ዓመት ታላቅን አንድ ያገባው ከመቼ ጀምሮ ነው ከ45 በላይ የወር አበባ? አንቺ ደግሞ ተውሱስ አይሆናትም ወይ ፍቺ ፈልጋ ምናምን ይሆናል እንጂ ምክንያቱ እሱ አይደለም። ሲቀጥል ደግሞ አንተን ጊዜ ያጽና። ኤኒዌይስ ከ45 ዓመት በኋላ የወሩ ይቀርና አበባው ይደርቃል። አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር ምንጽፈው እንዴ? አረ የሱን ነገር ማቱ ሃይፕ ቀልብ ይላኩት ነው ወይ ማል ምናምን አልተባልክ ወይ ምን ሆነን ነው? ቆይ እንደዛ መጽፈው አንተ ጊዜው ምንም ጭንቅላታችን አይሰራም ነው። ፈጣሪ ወይ ስንት የሚያስጠላ ነገር አለ። በእናትህ እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ጋር ሳነጻጽረው ነው በጣም ይገርመኝ። አሁን ከዚህ በኋላ አሁን ማረገው ቢያልፍም አይቆጨኝም ምናምን ሙክክ ነው ማረጋቸው። አሁን ላይ የዛኔው ሳስበው እኔ ነኝ የሚያስፈልግ አይደለም። አሁን እንዴት ነው የምታስበው? እስኪ አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው። አንተ ቴክስት ነው እንዴ ዘንድሮ የምትጽፊው? በቪዲዮ የምታወራው አዴ ነው ማሻ የኔ ቆንጆ ምንሽ ነው? ኧረ አክሲ ምንድን ነው አንቺ ደሱ ጊዜ እሺ ብለሽ ለኔ ነው እንዴ? ኧረ ብለሽ እንዴ እንደዚህ ነው ታስለው? የኔ ቆንጆ እንደዚህ ነው ታስለው? አንተ የፌስቡክ በስንት ጣሙ ወዳት ስጦታ ብርቅ ነው እንዴ? ብርቅ ነው። እረፍት የለውም እኮ ነው የሚሉት። የኔ ቆንጆ አንድ ቀን አያልፍም። እውነት ሲመጣ አስታውቃቸዋለሁ ይለኛል። በጣም ቤቢ ቦንጆር ደህና ነኝ። Did he say ደህና ነኝ? Bro, you should have to say je m'appelle. It's French, come on. Pasito, suavecito. ከስምንት ቋንቋ በላይ መናገር ይችላል። I don't brag about it, but ያው ከተማርክ ኖርማል ነው። ብዙ ሰው ይናገራል አይደል? እኔ ምለው በጣም ይቅርታ ሳልጠይቃችሁ ለሷ እኔ ያለው እናንተ ግን ጥላ ይዛችኋል። ስለምን ጥላ ነው የምታወራው? በዚህ ፀሐይ ዘንባል እንደ ጥላ የምትለው? ና I'm not talking about the rain, but come on. በጠራራ ፀሐይ እንዴት ይዘንባል? ጅብ ካልወለደ የስጦታ ዝናብ ዶፉ ሊረግጠው ስለሆነ እሷ ላይ እናንተን እንዳይመታችሁ ብዬ ነው። ስጦታ ቤቢ 24 30 ግራም one more እኔ ልጨፍር? ምን ማለት ነው? እነሱ ፊት ልታሸማቅኝ ነው? ምን መናገር የፈለግሽው ነገር አለ? የመጀመሪያሽ ነው በየቀኑ እንዴ ስጦታ ማመጣው? ታዲያ አዲስ ናቸው ለማች ናቸው ይባላል። ተይ አይነት ጨፍን የጎጂ ባህል ነው የሎጉ ምናምን እንደዚህ ነገር ተይ። ሰው ፊት አይከፈትም መቼ የሚባል ነገር አለ። አንድሮይድ የሌለው አለ። ሌላ በጣም ይቅርታ ካላስቸገርኳችሁ ለቤቢ ዛሬም ሌላ ጊፍት አለኝና ካን ዊ ማለት በእናታችሁ ጆይን አስ እባካችሁ። ከቀለበት በኋላ አንበሴ የኔ መስሎሽ ነው ሁሉ ትደበራለህ እንዴ? 5-4 ቤት አለ እንደዚህ አይነት ቤት እጄ ላይ ማለት ነው። ኮንትራክተር ነኝ ስልሽ እንዴት ማዋገሪያ ነው። ይኸውልህ ስጦታውም ከአንድ ቀን አደር በኋላ ልክ የምቀበላት ምንድነው? ፕሌየሩን ፎክር እንጂ ተጫወተው እጅ ላይ ሰው ይኑር እንጂ እንዲህ ነው ቤት ነው።
ዝርያ በለውት ጠጣሁት ምናምን አይደለም። ኩየ ጨረታ ማንንም አንሰማም። ጠቅጥቆ ነው ማድረግ አባቴ። ገባለት ይላል አባቴ። ይኸውልህ ለስፖርት መግባችን ነው። ዝርያ አንተ ለማየ ነው የምናገርልህ። ዶዶ ሰው ለምን የእንስሳት ሕክምና ከሰው ልጅ በላይ እንስሳ ነው ትሪት የምናደርገው። ምክንያቱም ወደዚህ ምድር ቀርበው የመጡት እነሱ ናቸው አይደለ? እሺ እንግዲህ ምንድን ነው የተፈጠረው? ብሪዱ ምንድን ነው? ብሪዱ እንግዲህ ጀርመን ሼፐርድ በጣም አሪፍ ነው። እሺ ምንድን ነው የሚበላው? ያው እንግዲህ ውጭ ያለውን እርድ ስለማናምን እኛ እዚሁ ነው የምናሳርድለት። ሼፋችንም እዚህ ነው ያለው። እሺ ጠዋት ላይ ምንድን ነው የምታበሉት? ጠዋት ያው ቅቅል ነው። ቆይ ወደ ስጋው ልመለስ። የምን ስጋ የምታበሉት? ያው ሀረ ሰንጋ ነው። ተባብራችሁ ነው አልገሉ። ለሰው ለኛ የማይመከር ስጋ ለሱ ታበሉታላችሁ። ይሁን ይዞና ባክ ያባታን ጦንጦ ጫንት ጀርመን ሼፐርድ ነው ያልከኝ። ይሄንን የማይሆን ለሰው የማይመከር ጥራጥሬ እየሰጠው ሀበሻ ሼፐርድ አድርጎ የለን የሰው ልጅ ሲከሳ አጥንቱ ሲወጣ አውቃለሁ። ከዚህ ፊት ላይ አጥንቱ ይውጣ። ምን አይነት ሰይጣኖት ልግባር ነው የፈጸማችሁት? ምንድነው? አገሩ ላይ እኮ የሶፋ ውሻ ነው። ከሴት ልጅ ቀጥሎ ሁለተኛ ባለመብት እኮ ነው። ስማ ጀርመን ብታውቅ ኖሮ ይሄን ጉዳይ እንደ ሀገር አስጨርሰን ነበር። እሺ ቤቱን አሳየኝ። ቤቱን እናንተን በህግነት ችግር የለውም። ቤቱን አሳየኝ። እሺ እንደ ቤት ነው። ተረጋጊ እባክህ ወንድሜ። ከዚህ በላይ አልደንግጥብህ በፈጠረ። የታለ መስኮቱ? ፀሐይ፣ ብርድ፣ ንፋስ አያገኘው ይሄ ውሻ ምን ያደርግለታል? መስኮቱ የምን ቫይታሚን እንዴ? ምን ማለት ነው? እሺ ይኸውልህ ጨለማ ቤት ውስጥ አሰራችሁት አይደለ? እሺ እንዴት ነው ቶርች አደራረጋችሁ? ስቴፕ ንገረኝ። አንተና ባለቤት እየገባችሁ ትቀጣላችሁ። ዘበኛው ሲደበድበው ጥፍሩ ሲነቀለ በድምጽ ቾክ ታረጉታላችሁ። ምንድን አራዶክ እንደዚህ ነው። ስሙ ነው ቻላቸው። እውነትም ችላችሁ ከስም አወጣጣችሁ ጀምሮ ነው አብዩ ስታረጉ የነበር። በል አንተ መኪና ልትወጣለህ። ደውይ ተረጋጉልኝ። ሙጪ ነው ሙጪ አራው የኔ አባት ወደ ሀገር ትሄዳለህ። የጀርመን ዜጋ ነው የበደልከው። ተጫወቻ ምንድነው? ዝም አልሽ? እሺ እና ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ መጸለይ። እንደውም አሁን ለምን አንጸልይም? ፈጣሪያችን ሆይ ጨፍና፣ ፈጣሪያችን ሆይ ቀናችንን ባርከው። አሜን። ባሰብከው ላይ አሜን። ፍቅርህን ብቻ ነው የምንፈልገው። ገንዘባችንን እንዳለ ጥርግ አድርገው ውሰደው። ምን አልሽ? አንተ ጸሎት አይቋረጥም። በቃልህ ካልተገዛ እስኪገባን ድረስ ሰባብረህ አስቀምጥ። ምንድን ነው የኔ እናት? አካለ ስንኩል ልታረጊ ነው እንዴ መጣሽው? ምን ሆነ ነው? እስክንጨርስ አትጠብቅም እንዴ ራስሽን ቻያ ወይ? እሺ ልጨርስ ነው። ዝም በል በቃ። ይሄን መልካም ልጅ መልካም እንደሆነ አቆየው። አሜን። አሁኑኑ ጥራውና በቤትህ አቆየው። ውጭልኝ የኔ እናት። እንዴ ምን ሆነ? አይደለም ውጭልኝ። ትንሽ አልጨው ውጭልኝ። ከዚህ ለገባኝ ነው እንደዚህ ሁለተኛ እንዴ ዶዶ ሰው ይፈልጋል። መጣሁ ሰው ይጠራል። መጣሁ አንሰማሁም። ያሟል ሰማ ይሄ ነጭናጫው ሰውዬ እግር በደንብ ቼክ ይደረግ ብሏል። እግር ቼክ አድርግ። የመኪናው ነው አይደለም። ብዙ ጊዜ ባዶ እግርን ስለምታዘወትር ሜቢ ሙጀሌ ምናምን ከገባ እግር ላይ ውስጥ እግርን ቼክ አድርግ የራስን። ምን ይዲ የመኪናው ነው የምኑ ነው ታዲያ? ምን ረሳ ተሳደባ ተረዳት ይችላል። ጠርሲ የሸተት ድንገት እኮ ከየት ተገኘሽ ብዬሽ እኮ ድንገት ስታይ መኪና አስመጭና ላኪው። መኪና በቃ ላስበረብር እኮ መጥቼ እኮ ነው። መኪኖቹ እንዳለ እዚህ ነው እያስመጣ የሚያስፈትሸው። ሀብታም ስለሆነ መካኒክነት ካልተማርኩ እያለ ይላቀብናል። ግዴታ ነው ግድ ለመሰልሽ መኪና ነጋዴ ቆይ ስለ መኪና ማወቅ አለብሽ። ያለበለዚያ የሆነ ነገር ነካክቶ አበላሽቶ ከከስተመር ጋር ያጣሉሻል። ልክ ነው። አንተ ዝም ታማኛለህ። ለካ ለሙከራ ይዘው በምትወጣው መኪና ነበር ፒክ የምታረግሽ። ለነገሩ መኪና ስቀያየር መጠርጠር ነበር። ኧረ ተረጋጊ። መኪና መቀየሩ እኮ ምን የገራጅ ሆነ ምን ችግር አለው? ዋናው አንቺ መሬት አይንካሽ። ምን ምቾት አይሆንልሽም አይደለም? ምን ችግር አለው? እኔ ቆንጆ ሰማኛለህ። ምን እንደሚቆጨኝ ታውቃለህ? ቺት እያረክብኝ እንደሆነ እያወቅኩ እንኳን ይሁን ችግር የለውም ሀብታም ነው ያምርበታል ብዬ ነበር የተውኩ። ለካ አንተ መኪና በላጭ ነህ።
መኪና በላሽ ነው ያለችኝ። ጭስ ምን ማለት ነው? እናት ትክክለኛ ማንነቴን ስታውቂ ሊያበቃ ነው። አብቅቷል። አዎ በቃ በጣም ማዝ አንዴ ገራሽ ሰራተኛ ምን ያህል ገንዘብ ሊያገኝ እንደሚችል እያወቅሽ እንኳን አራራሽልኝ። በጣም ከወንዶች ጉዳይ ላይ ተሰደዱ ያሉ ግን ሌላ በራስ ቀይር ነበረት እንጂ እባክሽ ተለመኝ። በቃ ማለት ይመጣል እኮ ገንዘብ አለ። እዚሁ መኪና አንበልት። እኔ ምንም ማረግልኝ ነገር የለም። እኔ ካንተ ጋር ላክ አላክ ሰሚ አይውልሽ አከሽም አላከሽም በሰው መኪናም ቢሆን ተበልተሻል። ማታገኝም አፈር ብላ እናቱ መኪና እያየሽ እናት ቦሊ ከንግና ነፍሴን እኮ ነው ያዳንክልኝ። ምን ላድርግልህ? ኧረ እኔ ምንም አልፈልግም። ሌላ ጊዜ ግን እያየሽ እሺ። እንዴ ቆይ እንዴ አፍረኝ ነው እንዴ? የምትፈልገውን ጠይቀኝ። ኧረ ምን አይናፋር ነገር ነው መሰለኝ። ዝም ብለህ ቃሉን አውጣ። ነፍሷን እኮ ነው ያዳንክላት። ማን ትግደረደራለህ እንዴ? ጠይቃት፣ ዝም ብለህ ትሰጣለች። ጠይቃት። አሳምቡሳ ግዢልኝ። በመጀመሪያ ደረጃ ሳምቡሳ ነው የሚባለው። ሲቀጥል ደግሞ ነፈስ ነሽ። ልጆች